እየዋሸኝ ነበር። እኔ ሰማሁትን ነው የነገርኩህ። ምንም የደበቁ ነገር የለም። ቀልደውብኝም አይቀሩ። ዛሬ እስቲ አንድ የሆነ ፊልም አለ ላላገኛት መስለኝ ርዕሱ ስራ የለም። ስለዚህ እሱን እያየን ፈታ እንላለን ማለት ነው። ውሃችንን ይዘናል። እቺን ቁጭት እያልን ፊልሙን እናያለን ማለት ነው። እሺ አብራችሁ ነው እንዴ? ኦኬ ላይቱን አጥፍቼው እንጣ መተናል። አሁን ፊልሙን እንከፍተዋለን እናያለን ማለት ነው። ፈታ እንላለን ዛሬ የታባቱ ብትወድ ብትከፋ የያዘች እንዴ የአዲስ የገባው ተማሪ ነው ይሄ? አዎ እኮ ደግሞ ጢባሩ ሰው ያነገር መሰናበት እሱን ያሳያችኋለሁ እንዴት እንደማያወራ። መስመምቴን በለ ሱዛን እባላለሁ። ለትምህርት ቤቱ አዲስ ተማሪ ነው መሰለኝ። አንተ ያወራች አይደል? ጥላት ትሄዳለህ እንዴ? ካልፈለኩስ ስማ፣ በዚህ ጸባይ ብዙም አትቆይም። እሺ ሱዛን ምቺው ወደርኩሽ ብል ይሆናልይ ለሰኔውስ እውነት እውነት ይመስላልይ በአንድ እይታ ወደርኩ ብል ይሆናል። አሁንስ መሄድ እችላለሁ? ስማ በዚህ ባህሪ ብዙም አትቆይም። እሺ ጀዝባ ቤት ዓለም ሳታሰና እኔ ግን ይሄ ልጅ በጣም እያሳዘነኝ ነው። የሆነ ያጣው ነገር አለ ይመስለኛል። ይሄን ካሰብሽ ታዲያ ለምን በጥፊ መታሽ? አንተ ነህ ምቹ ብለኸኝ። ባክሽ የራሱ ጉዳይ። እኔማ ይቅርታ ጠይቀዋለሁ። አቺ ሱዛን አቺ ትሽ በእናትህ አንቺ የመሰለ ሌላ ለትናንቱ በጣም ይቅርታ። እሺ በእናትህ ይቅርታ። እንደዛ ማድረግ አልነበረብኝም። ሁሌ አዲስ ተማሪ እንደዚህ ነው የምታስተናግዱት? አይ እንዳንተ የሚጠግብ የለውማ። ፋይሰል እባላለሁ። ሱዛን እባላለሁ። በቃ ልግባ። እረፍት ላይ ያገኝሻለሁ። እረፍት ላይ ያገኝሻለሁ። አይመጣም እንዴ? አስጠበቅኩሽ አይደል? ኧረ አላስጠበከኝም። እኔ ቀድሜ ስለመጣው ነው። አንተ ምንድነው ስንት ዓመት የለፋባትን በአንድ መጤ ልታጣት ነው እንዴ? ደግሞ እኮ እሷ መለጠፍ ነው የሚገርመው። አተ አፍህን አትክፈት። ማንም መጥቶም አይቀማኝም። ስሙ እና እዚህ ምንም ጓደኛ የለህም? ወደዚህ ስመጣ ብዙ ጓደኞችን ትቼ ነው የመጣሁት። ሰው መተዋወቅ በጣም እፈራለሁ። መላመድ መጥፎ ነው። ከዚህ በፊት ያጣኸው ሰው አለ? ህይወቴ ላይ እነሱን ማጣት በጣም ከባድ ነበር፣ ግን አማራጭ አጥቼ ወደዚህ መጣሁኝ። ምንድን ነው? ድፍረት ካለ ምሳ ሰዓት ላይ ኳስ ሜዳው ላይ እንገናኝ። ምንድን ነው? ምንም አይደለም። ከተለያየን ምን አድርጋለሁ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ
አንተ እንደዚህ ድምጻዊ ነህ እንዴ? እስካሁን እዚህ ነበርሽ እንዴ? አዎ በጣም ነው እኮ ድምጽህ የሚያምረው። ያው አንዳንዴ ይዘፍናለሁ። አንዳንዴ የሚባል ነገር የለም፣ ሁሌ ነው የምዘፍንልኝ። ይሄን ያክል ወደድሽው ነው? አዎ ትዘፍንልኛለህ አልኩ፣ ትዘፍንልኛለህ። አረ ከወደድሽው ያሳስብም። የባለፈው ወረቀት ግን ምንድነው? ነይ እንግባ በቃ። እንዴ አመጣጣቸው እኮ አላማረኝም። አንቺ ቁጭ በይ እሺ፣ እኔ አወራቸዋለሁ። እሺ ወረቀቱ የደረሰ አይመስልኝም ነው ፈርተህ? ስማ እኔ ምንም አይነት ጸብ አልፈልግም። ያጠፋው ጥፋት ካለ ደግሞ ይቅርታ እያልኩ። ቆይ አንተ ማን ስለሆንክ ነው እንደዚህ የምታናግረን? እኔ ከእናንተ ጋር ምንም አይነት ጸብ አልፈልግም። ሰማኛለህ? ፋያ ስማ፣ በዚህ ምን ላቀቅ እንዳይመስልህ ብዙ ያላወራነው ነገር አለ። እንዴት ልትመጣ ቻልክ እዚህ? አረ ብዙ የምናወራው ነገር አለ። ደግሞ እነዛ እነማን ናቸው? እባክህ እነሱን ተዋቸው። እሷን ላስተዋውቅህ፣ አዲሷ ጓደኛዬ ነች። ሱዛን ትባላለች። ስሜን እንኳን እኔ እንድናገር ብፈቅድልኝ ምን አለበት? ፉአድ እባላለሁ፣ የፋያ ጓደኛ ነኝ። እያወራችሁ ጠብቁኝ፣ ክላስ ደርሼ ልምጣ። እና ዛሬ የመጀመሪያ ቀኔ ነው ከገባህ? አዎ እኔም እመጣለሁ ብዬ አልጠበቅኩም ነበር። ማለት ያው ባጭሩ እናቱ እየተጣላ ሲያስቸግር ነው እዚህ ትምህርት ቤት ይዘው የመጣችው። በጣም አስቸጋሪ ልጅ ነበር። እዚህም ችግር እንዳይፈጠር ነው ሌሎች ጓደኞቼን ትቼ የመጣሁት። ትምህርት ቤታችን በጥጋበኛ መጤዎች ተከቧል። አንቺ ደግሞ ከኔ የመጣሽው? አረ ባቢ ልጆቹን ተዋቸው። ቆይ ምን አድርጉ ነው የምትሏቸው? ዝም በይ አንቺ ልጥፍ። ለመጣ ሌዶ አታሽቀብጭ። ምንድነው? በስነ ስርዓት አናግራት እንጂ ባያወራት። ስሙ ለትምህርት ነው የመጣ ነው፣ ሌላ ነገር ያስፈልጋል። ዝበለተ ጭቃ ትሰሙኛላችሁ? ፋይሰል ሳይመጣ ዞር በሉ፣ ችግር እንዳይፈጠር። እንዳይመጣ ነው ያልከው? እንዲያውም ይምጣና ችግር ምን እንደሆነ አሳየዋለሁ። እንዴ ምን አባቱ ነው የሚለኝ? ቆይ አንተ ከኔ ምንድነው የምትፈልገው? እንድናወራ ነው የምትፈልገው? እንደ ወንድ ነገ 9 ሰዓት ኳስ ሜዳው ጋር ብቻችንን እንፈልጋለን። ያኔ ወንዱ ማን እንደሆነ ይለያልሽ። ኑ እንሂድና እንደ ባለፈው ለመቅረት ካሰብክ ግን ክላስ ድረስ መጥቼ ነው ማስቀየመ። ግን እርግጠኛ ነህ ባቢ እኮ ድብድብ ምግቡ የሆነ ሰው ነው። ከሱ ጋር ባትጣላ ይሻላል። ወይ ለምን አብረን አንሄድም? ስማ ፋይሰል እኮ ነው ብቻውን ቀጥሬው ሰው ይዤ የምሄድ ይመስላል። ቢያንስ ተደብቆ ይከተል። ለእሱ አላንስም አልኳችሁ እኮ እንዴ። ተደብቀ ተከተሎሽ እነሱ የሚያደርጉት አይታወቅም። እሺ መከተልማ አይቀርም። ትሰሙኛላችሁ? ልክ ተገናኝተን እንደተያያዝን ከኋላው ትመጡና ትይዙልኛላችሁ። የዛኔ እንዳይነሳ አድርገን እንቀጠቅጠዋለን። ኧረ አሳስብም፣ ስብርብር ነው የምናደርገው። ሰዓቱ እስከሚደርስ ቸኩያለሁ። እሺ አንበሳው የምትፈልገውን ያገኘ ይመስለኛል። በቀላሉ የምትወጣ መስሎሃል ማለት? ድሮም ፈሪ እንደሆን ካቅ ነበር። ፋያ ፈልገህ ነበር አይደል? አሁን መጀመር እንችላለን። ትሰማኛለህ? ወንድ ልጅ ዝም ስላለ ብቻ ፈሪ አይደለምሽ። ተነሳተ። እናንተ ደህና ናችሁ? ምን ይሆናሉ ብለሽ ነበረ?
ባይሆን ሳልታጠብ ብዙ አትጠይም። እባክህ እንደሱ ነው ያማረብኝ። በሉ እኔ ልሂድ፣ አላማራችሁኝ። ኧረ ትንሽ ቆይተህ ትሄዳለህ። ኧረ ተይው ይሂድ፣ ነገ እደውልልሃለሁ። ፓፒ ግን ለምንድን ነው ልጁ እንደዚህ የጠመደው? ምናልባት በእኔ ምክንያት ይሆን እንዴ? ባህርሽ ማርኮኛል ካንቺ ልኖር በፍቅር አስሮኛል። ምንድነው አንተ ልጅ ጨርሰህ ፈዘዝክ እኮ። ባክቶኝ ጉድ ሳልሆን አልቀርም። ማለት የምን ጉድ? ሁሉም ቦታ ላይ ሱዛን ነው የማስበው። በቃ ምን ልበልህ፣ እሷ ሳስብ ሁሌ ደስ ይለኝ። እንዴ ፋያ ፍቅር ይዞ ባልሆነ ማለት እኔ ምን ያንሰኛል? አረ ምንም አያንሰኝ። ስማ አሁን እጄ ልንገራት ነው። አረ ተረጋጋ፣ ባንዴ ልታፈነዳው ነው እንዴ? እሺ ምን ላድርግ? ጨነቀኝ እኮ በእናትህ። ምን እያደረክ ነው? ልቀቀኝ ወደዛ። ትሰሚኛለሽ? ልክ ክላስ እንዳለቀ ወክና አድርግ ብለሽ በቂያሱ በኩል ይዘሽ ትመጫለሽ። ጭራሽ አላረገውም እንዳታስበው። ያልኩሽን ማታደርጊ ከሆነ ያሉሽን ፋይሎች እንዳለ በትንልሻለሁ። በጣም እባብ ነህ። እሺ አውሬ። ባክሽ ካንቺ አልበልጥም። ባክ ወደ ቤት ስንሄድ እነግራታለሁ። ግን አነጋገሩን ታውቅበታለህ? ምን ታካብዳለህ? ወድጄሻለሁ፣ አብረን እንሁን፣ አለቀ በቃ። በቃ ያሳካልሽ። ቆይ ለምንድን ነው በዚህ ይሄድን ያለን? አይ ሳምሪ ልደቷ ስለሆነ መልካም ልደት ልበላት ብዬ ነው። ኧረ ለእኔም እንኳን ተወለድሽ በይልኝ። እሺ ልልሃለሁ። ፊትሽ ግን ልክ አይደለም። ዙሮ ለማንኛውም ስትመለሽ የምነግርሽ ነገር አለ። ብትወድ ብትከፋ የያዘች ቤት ዓለም ሳታሰናበት መሰናበት በራስ የለም። መችመምቼን በለ ወደ መርጠ ምንድን ነው ያደረኩት? ባቢ የስራህን ይስጥህ። ታገኘ ከማን ጋር እንደተነካካህ አላወቅም። መልካም ትምህርት ይሁንልህ። ምንድን ነው? ምን አጋጥሞ ነው? እንዴት ይሄን ያክል ቀን አንድ ጊዜ እንኳን አትደውይልኝ? ደውያለሁ እኮ ግን ስልክ አንድም ቀን አይሰራም። ኧረ እባክሽ። ለማንኛውም እረፍት ሰዓት ላይ ውሃ ቦታ ፈልግሻለሁ። ፋያ ደግሞ ምን ሆነህ ነው ፊትህን? አይ ትንሽ ነው። በሰላም ነው የፈለግሽ? አይ በሰላም ነው። ቀጣይ ሳምንት ልደቴ ስለሆነ ልጠራህ ነው። ማለት ልደትሽ አላለፈም እንዴ? አይ አላለፈም፣ ገና ሳምንት ነው። አይ ሳምሪ ልደቷ ስለሆነ መልካም ልደት ልበላት ብዬ ነው። እሺ አልቀርም፣ እመጣለሁ።
ሱዛን ተረጋጊ። ሳምሪ ልደቷን ጠራች። እኛንም ደግማ ልታከብረው ይሆናል። ስሚ ምንድነው ያረግሽው? ፋይሰል ሙት አስገድደውኝ ነው። እኔ ምንም አላውቅም። በጣም ነው እሺ የምታሳዝኙ። ምን አይነት ጭንቅላት ነው ያለሽ? ምን እንደሚያደርጉኝ እንኳን ሳታቂ አሳልፈሽ ትሰጭኛለሽ? ፋየ ይቅርታ በእናትህ። እኔ እኮ እንደዛ የሚያደርጉ አልመሰለኝም ነበር። እኔ እንዴት እንደማፈቅርሽ ለመንገር ሳስብ፣ አንቺ ግን ከነሱ ጋር እኔ እንዴት እንደምታጠፊ ነበር የምታስቢ። አፈቅርሻለሁ ነው ያልከው? ሁለተኛ በመንገዴ ካገኘሁሽ የማታውቂውን ፋይሰል ነው የማሳይሽ። ይሄን ደግሞ ለዛ ሽንታም ጓደኛሽም ነገር ቶሎ ትነሳለህ ብዬ አላሰብኩም ነበር። የፈሪዱላ እኮ ያስረፍዳል እንጂ ያስቀር። ትንሽ ቀን እናቱ ጋር ቢተኛ ቅኔ መዝረፍ ጀመረ። አሁን ለምንድን ነው የመጣችሁት? የታመመን መጠየቅ ባህላችን አይደል እንዴ? ያው ይቅርታ ጊዜ ስላልነበረን መጠየቅ ይዘን አልመጣንም። መጠየቂያውን ልስጣ። በቃ ተወይ ልማርበት እንዴ። አሁንስ የትምህርት ቤት በጣም እያስጠላኝ። እባክህ ትንሽ ቀን ነው፣ ሁሉም ነገር ይስተካከላል። በአካል መሰለኝ በቁሜ ባክኜ ልብሽን ልገዛው ያለኝም በትኝ ከበልብሽ እሺ። ፋይሰል አንዴ ላናግረህ። አንቺ ቆይ ምንድነው ችግርሽ? አንዴ ብቻ ላናግረው። አንቺ አይገባሽም እንዴ? በቃ እሱ ላይሽ ራሱ አይፈልግም። ፋይሰል እባክህ አንዴ ላስረዳ። ቁጭ በላታ። ቆይ ምንድነው ችግርሽ? ለምን አልሞተም ነው? እባክህ አንዴ ብቻ እንዳስረዳ ፍቀድልኝ። ምንድነው የምታስረጅኝ? አንቺ ማለት እኮ እንድሞት ሜዳ ላይ ትተሽኝ ሄድሽ ሴት ነሽ። እሱን ካላደረኩ ደግሞ እኔ ራሴን ሰቅዬ ሞት ነበር። ቆይ ይሄን ያህል ምንድነው የደበቅሽው ሚስጥር? እሱ ምንም አያደርግልህም። ብቻ እሱ ጋር ያለኝ ፋይል እንዳጠፋ እንድትረዳኝ እፈልጋለሁ። እንደዚህ ካደረግሽ በኋላ ለምን የማግዝሽ ይመስልሻል? ምክንያቱም አንተ እንደምታፈቅረኝ ሁሉ እኔም አፈቅርሃለሁ። ምን? አዎ ፋይሰል በጣም እወድሃለሁ። ካየው ቀን ጀምሮ ለአንተ የተለየ ስሜት ነው ያለኝ። እና አንቺም ታፈቅረኛለሽ ማለት ነው? በጣም። እሺ አሁን ፋይሉ እንዴት ነው ማስመለስ የምንችል? ተቀምጠን እናውራ። አንቺ አትኪኝ ወደዛ። አታ እንዴ ምንድነው ወደዛ? በመጀመሪያ ከኛ ጋር የተጣላሽ አስመስለሽ ከነባቢ ጋር አዲስ ጓደኝነት ትጀምሪያለሽ። ከዛ በኋላ እያንዳንዱ አርጌ የምልሽን ነገር ታደርጊያለሽ። ለዚህ ማስቀልዱ ጊዜ ምንድነው? ልብህን ልጠፋው ነው እንዴ? ሱዛንና ፋይሰል ምን? ምን? እኔ ጋር ጨዋታ ምን ያክል ዋጋ እንደሚያስከፍል አሳያታለሁ። እቺንማ እንደመጣሽ ጠምዘዘው መግደል ነው እንጂ። ዝም በል አንተ ወሬኛ። ወሬውንማ ታውቅበታለህ። ይሄ ለኛ በጣም ጥሩ አጋጣሚ ነው። በራሳቸው ጨዋታ ራሳቸውን እናጠምዳቸዋለን። ማለት ስትመጣ ዝም ብለን ልንቀበላት ነው? ቆይ አንተ ምን አይነት ደደብ ነህ? ይሄን ነገር እንዳወቅም ማወቅ የለባትም። ብቻ እኔ ደግሜ ከዛ ሰውዬ ጋር መነካካት አልፈልግም። አረ እንደውም ከዚህ በኋላ ነው የሚመለከተኝ። ስማ ጓደኛ ላይ ብለህ ተመልሰህ እንዳትመጣ። አረ ደህናውን ዘመዴ። አንተ ሰብረኸኝ ትቆያለህ ወይስ እንደሱ ትሄዳለህ? ኪራ እኮ ነኝ። ፈርቼ እንደማላቅ ታውቃለህ። እሱን ተውና የምልህን ታደርጋለህ። በእኔ ጣለው እንዳያሳስብህ። ቆይ እንደውራኝ ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። ድራማው የጀመረ ይመስላል። ይሄን እኮ ቤታቸው አጥንተው ነው የመጡ።
እያዩ ነው። ደግመሽ አጠገቤ እንዳትደርሽ። አሁን የኛ ትወና ሰዓት ደርሷል። እንዴ ምን አድርጊ ነው የሚልሽ? ቆይ አትሂድ። ምንድነው እንደዚህ ያጣላችሁ? ድንገት እኮ ነው። ሁሉን ነገር እንተውና ይቅርታን ጠይቃቸው። እኔም ጓደኞቼ ናፍቀውኛል ስለው በቃ ብዛት ተበሳጨና መጣኝ። ኧረ ተይው፣ ገደል መግባት ይችላል። እንኳንም አንቺ ወደኛ ተመለሽ። ስለ ሁሉም ነገር በጣም ይቅርታሽ። ኧረ ጣጣ የለውም። እኛ አንድ ላይ ስንሆን ነው የሚያምርብን አይደል እንዴ? አዎ አዎ አዎ። እዩት ይሄን ውሻ። አሁንስ ላይ እኔ ራሱ እንዴት እንዳስጠላኝ አይደል? የእሱን ጉዳይ እርሹ። ከዚህ በኋላ እኛ ጋር እንሽሺ። አሁንማ የሚጠቅመኝ ለይቼ አውቄያለሁ። ሱዛና እንዴ ላናግርሽ። ምንም የምናወራው ነገር የለም። ከዚህ በኋላ ጨርሰናል ነው ደግሞ በጥፊ ልትመጣ ይፈለክ? ጨርሰናል አይደል እንዴ? ሂድ ከዚህ። እሺ ደግሞ እኮ አያፍርም። እንደዛ ካጋጨኝ በኋላ ድጋሚ ላናግርሽ ይላል። በቃ ተይው፣ አይጠቅምሽ። ግን በጣም ጎበዝ ተዋናይ ናቸው። እስካሁን እንደሚያውቁ አልነገሩሽም? አልነገሩኝም። ማስመሰሉ ላይ ጎበዝ ናቸው። ቅድም ግን በአቢ ጋር ሳይሽም ያን ስሜት ተሰማኝ። ማለት ቀንታ ባልሆነ ለምን አልቀናም? አሁን እዚህ ብዙ አትታይ፣ ነገ ያልኩሽ ቦታ እንድትመጪ። እሺ ደግሞ ወድሻለሁ። እሺ ቻው። ስማ ከዚህ በላይማ አላስተውናትም። ነገ እነግራታለሁ። አንተ በዚህ ደረጃ ተውንብናለች። እኔማ ወንድነቴን ተፈታተነችልኝ። ሁለቱንም ሄዳ ገንጥላቸው ነበር ያለኝ። ተበድረካንት ልባይ ሞት። እንከማ እንደያዝልኝ። ይሄን ነገር አልተውሽም እንዴ? አንተ ጋር ሰው ነው ትዝ የሚለኝ። ከዚህ በላይ ግን አይፈቀሽም። ስሚ እያደረጋችሁ ያላችሁትን ነገር የማናውቅ ነው የሚመስላችሁ? አይደለም እኮ ባቢ። ትሰሚያለሽ? ከዚህ በኋላ ጨዋታ ብሎ ነገር የለም። ጨዋታውም አለቀ እኮ። ምንድነው የምትቀባጥለው? ፋያ እየጨረስክ? በጣም ቆንጆ ሞዴል ነው ያገኘነው። ምንድነው? የባቢ አሽቃባጭ ነው። ሳይሰማን አይቀርም። እቅድ መቀየር ይኖርብናል። እየዋሸኝ ነበር። እኔ ሰማሁትና የነገርኩህ ምንም የደበቅኩ ነገር የለም። ቀልደውብኝም አይቀሩ። ፋያ እንዴ ላናግር ይችላል? ምን ፈለክ? ላንተ የሚጠቅም ነገር ነው የመጣሁት። ከመቼ ጀምሮ ነው ለኔ ማሰብ የጀመራችሁ? ላታምን ትችላለህ ፋያ፣ ግን አሁን ላይ እነ ባቢ ጋር ምንም አይነት ግንኙነት የለም። ተው እባክህ፣ ይሄ ደግሞ አዲሱ ፊልማችሁ ነው? እመነኝ፣ እኔ በዚህ ነገር ምንም አልጠቀምም። ላንተ ግን ይጠቅማል። ስለ ሱዛን ምን? ሱዛን አትወድም። ባቢ ጋር ያላትን ፋይል ለማስጠፋት እየተጠቀመችበት ነው። መደባደቧ ልሳካ ሲላችሁ እንደምታፈቅረኝ ስታውቁ ለማጣላት መጣችሁ። እመነኝ ፋያ፣ በጣም ከማምነው ሰው ነው የሰማሁት። ካላመንክ ላረጋግጥልህ እችላለሁ። በምንድን ነው የምታረጋግጥልኝ? ኢክራም ነይ። ምንድን ነው? ኢክራም ትባላለች። ለእኔ ፍቅረኛ፣ ለሱዛን ደግሞ ጓደኛዋ ነው። ይኸውልህ ፋያ፣ ጧት ሱዛን ጋር አብረን ነበርንና የእውነት ግን ፋያ ነፍቀረሽ ነው? ሱዛን እኮ ነኝ። እንዴት ነው እኔ ፍቅር የሚይዘኝ? እና ለሱ ምንም አይነት ስሜት የለሽም ማለት ነው? አሪፍ ልጅ ነው፣ ለሱ ጥሩ ስሜት አለኝ፣ ግን በፍቅር ደረጃ አይደለም። ኧረ እንደዚህ አይደረግም ሱዚ። እባክሽ አንቺ ደግሞ እና ባቢ ፋይልን አውጥተው ይበት ነው እና በፍቅር ይቀለዳል። አንቺ ደግሞ አታሽቃብጪ ስታስጠላ።
አየህ ነግሬህ ነበር እሷ እንደማትሆን። አመሰግናለሁ። ፋያዬ እንዴት ዋልክ? ፋይሉን ይዘሃል? ተቀምጠሽ እንኳን ሰላም አትይኝ። ወይኔ ነገር በጣም ይቅርታ። ታስታውሻለሽ የመጀመሪያ ቀን ስንገናኝ? እንዴት ረሳዋለሁ? ሰው መላመድ መጥፎ ነው፣ ሰው መልመድ እፈራለሁ ስልሻል ነበር። አሁንማ እኔ ነኝ መሰለሽ ቆንጆ ሴት ሰጥተዋል። ለምን አሁን እንኳን ማስመሰል አታቆሚም? ማለት የምን ማስመሰል ነው የምታወራው? ሁሉንም ነገር ሰማሁ። እንደማታፈቅሪኝ ፋይልሽን እንጂ እኔ እንደማትፈልጊ። ግን አንድ ነገር ብቻ ነው ማወቅ የምፈልገው። ለምን? ምን አረኩሽ? ፋያዬ ይቅርታ በእናትህ እንደምታስበው አይደለም። እንደማስበውማ አይደለም። እኔ እኮ የማስበው ለማፈቅራ ሴት እንደምጣላ የምታፈቅረኝን ሴት ፋይል እንደማስመልስ ነበር። አንቺ ግን እባብ ነሽ። እሺ እባብ። ፋያ አንዴ ላስረዳህ። ዝም በይ፣ ምንም መስማት አልፈልግም። ከዚህ በኋላ ደግሞ እዚህ ትምህርት ቤት ስለማታኝ እንዳታስብሽ። ኧረ ፋያ እያስጨነከኝ ነው። የምትፈልጊውን ፋይል እልክልሻለሁ። ከዚህ በኋላ ፈይሰል የሚባል ሰው አታውቂ። ልቀቂ፣ እንዳትከተኝ። ራሴን ሆኜ መኖር ታውቃለህ ልምዴ ነበር። ታዘብኩት ይሄን ምድር አባጩን ጊዜ ሲመር ሸርተታለ ጎኔ ምከፍለው ጉዳይ መምሰል እንዳልተጎዳው ሸፋፈንኩ እየተቀጣው አንተን ላተር ብዬ ናጣው። ዋው የሚገርም ነው። አሪፍ ተዋናዮች ናቸው። የምር በጣም ይችላሉ። ጎበዞች ናቸው። እንግዲህ ሌሎችን ፊልሞች እንደዚህ እያልን እናያለን ማለት ነው። ያው የስራ ፈት ውሎን ልክ እንደዚህ እያደረግን አብረን እንሆናለን። ከዚህ በኋላ ፊልሞችን እናያለን፣ የተለያዩ ስራዎችን እንሰራለን። ለቻናሉ አዲስ የሆናችሁ ፕሊዝ ሰብስክራይብ አድርጉ። ፒስ በያላችሁበት